አስቡት፣ ማራኪ የባህር ዳርቻ፣ ቆንጆ የተማሩና የተሳካላቸው አዲስ ሙሽሮች። ይህ ግን የፍቅር ታሪክ አይደለም። ወደ ቤታቸው የጋበዟቸውን ንጹሐን ሰዎች ከገደሏቸው በኋላ አካላቸውን በመታጠቢያ ቤት ውስጥ ከቆራረጧቸው በኋላ ምን እንዳደረጓቸው ታውቃላችሁ? Worcester 911, an emergency? Yes, I have an emergency at my apartment. አንድ ቆንጆ ጥንዶች ለእረፍት ወደ ባህር ዳርቻ ይሄዳሉ። ማታ ላይም አብረዋቸው እንዲዝናኑ ሌሎች ሁለት ሰዎችን በቤታቸው ይጋብዛሉ። ነገር ግን በቤት ውስጥ የጠበቃቸው ድግስ ሳይሆን ሞት ነበር። እነዚህ ጥንዶች እንግዶቻቸውን ከገደሉና ከቆራረጧቸው በኋላ ምን እንዳደረጉ ታውቃላችሁ? በማግስቱ ጠዋት ፈገግ እያሉ ሚኒ ጎልፍ ይጫወቱ ነበር፣ ፎቶ ይነሳሱ ነበር። ይባስ ብሎ ደግሞ ሴትየዋ የሟችን ቀለበት አንገቷ ላይ አስራው ነበር። ዛሬ የምነግራችሁ በአሜሪካ ታሪክ ውስጥ እጅግ ዘግናኝ ስለሆኑት ዘ ሲፈሪት ስለተባሉት ጨካኝ ጥንዶች ነው። እንኳን ወደ ፍሩ ቻናል በሰላም መጣ። ዛሬ ይዤላችሁ የመጣሁት ታሪክ የሰው ልጅ ጭካኔ ጥግ ምን ያህል እንደደረሰ የሚያሳይ ነው። ቪዲዮውን ላይክ በማድረግ እንጀምር። ቤንጃሚን እና ኤሪካ በውጪ ሲታዩ እጅግ የተሳካላቸውና ምርጥ ጥንዶች ይመስሉ ነበር። ቤንጃሚን በልጅነቱ በዋና ስፖርት አንደኛ የተባለና ካደገም በኋላ ምርጥ የኔቪ ሴል ወታደር የነበረ ሰው። ኤሪካ ደግሞ በኮሌጅ በቅርጫት ኳስ ኮከብ የነበረችና በታሪክ ትምህርት በከፍተኛ ማዕረግ የተመረቀች። ሁለቱ ከተዋወቁ ከ3 ሳምንታት በኋላ ነበረ በድንገት የተጋቡ። ነገር ግን ይህ ጋብቻ የሁለት ሰዎች ውህደት ሳይሆን የሁለት አጋንንት ውህደት ነበር። የቤንጃሚን ሕይወት ከወታደርነት ከተመለሰ በኋላ ምስቅልቅል ወጥቷል። የኤሪካ ደግሞ የቅርጫት ኳስ ተጫዋች የመሆን ህልሟ ሲከሽፍ ወደ አደንዛዥ ዕፅና ወደ ስርቆት የገባች ሴት ነች። አንድ ላይ ሲሆኑ ኮኬንና የተለያዩ እጾችን አብዝተው ይጠቀሙ ነበር። እጽና አልኮል ሲሰለቻቸው ደግሞ ሌላ አዲስ ሱስ ፈለጉ። ያ ሱስ ደግሞ ሰው መግደል ነበረ። ኪለር መሆን ነበር። ጊዜው ሚሞሪያል የተባለ የአሜሪካውያን የበዓል ቀን ነው። ቤንጃሚንና ኤሪካ ሜሪላንድ ወደሚገኘው ኦሽን ሲቲ ለእረፍት ይሄዳሉ። እዛም ሴክሬት በሚባል ታዋቂ ባር ውስጥ ለመዝናናት ሲሄዱ በባሱ ውስጥ ማርታና ጆሹዋ ከተባሉ ከሌሎች ጥንዶች ጋር ይተዋወቃል። ማርታና ጆሹዋ እጅግ በጣም የሚዋደዱና አዲስ ሕይወት እየጀመሩ ያሉ ምርጥ ጥንዶች ነበሩ። ነገር ግን በዛ ምሽት ከማጋ እየተዋወቁ እንደነበረ አላወቁም ነበር። ቤንጃሚንና ኤሪካ እነዚህን ንጹህ ሰዎች ቤታችን ሄደን ጃኮዚ ውስጥ ገብተን ፈታ እንበል ዘና እንበል ብለው ወደ አረፉበት ገስት ሃውስ ይዟቸው ይሄዳል። በቤቱ ውስጥ ሙዚቃ ተከፍቷል። መጠጥ እየጠጡ ነው። ጃኮዚ ውስጥ በጣም እየተፍታቱ። በድንገት ግን ኤሪካ ከውሃ ውስጥ ትወጣና ወደ ላይኛው ፎቅ በመሄድ መጮህ ትጀምራለች። ቦርሳዬ ተሰርቋል፣ ማን ወሰደብኝ እያለች ትጮኻለች። ይህ ሁሉ ግን ሆን ተብሎ የተቀነባበረ ድራማ ነበረ። ወዲያውኑ ቤንጃሚን ሽጉጡን አውጥቶ በማርታ ላይና በጆሹዋ ላይ አነጣጠረባት። እንግዶቹ ደንግጠው ራሳቸውን ለማዳን ወደ መታጠቢያ ቤት ሄደው በሩን ቆለፉት። በዚህ መሃል ኤሪካ በጣም የሚያስደነግጥ ነገር አደረገች። 911 ለፖሊስ ደውላ ቤቷ ሌቦች እንደገቡ አስመስላ ተናገረች። ስልኩን ሳይጨርሱ ዘጉት። ማንም ፖሊስም አልመጣም። ዓላማቸው እነዚህን ሰዎች በስነ ልቦና ማሰቃየት ነበር። በመጨረሻም ቤንጃሚን የመታጠቢያ ቤቱን በር በርግዶት ገባ። ኤሪካ እያየችው ቤንጃሚን ጆሹዋን በጭንቅላቱ ላይ ተኩሶ ገደለው። ማርታ በፍርሃት የተንቀጠቀጠች ምህረት ብትጠይቅም እሷንም በጭካኔ ገደላት። ገዳዮቹ አሁን ትልቅ ችግር ላይ ወድቀዋል። በገስት ሃውስ ውስጥ 2 አስክሬን አለ። ስለዚህ አስክሬኖቹን መታጠቢያ ቤት ውስጥ ቁጭ ብለው ቆራረጡና
በቆሻሻ ፌስታል አድርገው ዴላዌር ወደሚገኘው የቆሻሻ መጣያ ወሰዷቸው። የሚገርመው ግን ከዚህ ሁሉ ጭካኔ በኋላ ያደረጉት ነገር ነው። ምንም እንዳልተፈጠረ በማግስቱ ጠዋት ጎልፍ ሲጫወቱና ሰልፊ ፎቶ ሲነሳሱ ዋሉ። ከምንም በላይ ደግሞ ኤሪካ የጆሹዋን ደም የነካውን ቀለበት አንገቷ ላይ አስረው ፎቶ ተነስታለች። ያ ብቻ አይደለም፣ ቤቱን አጽድተውና አዲስ የመታጠቢያ በር ገዝተው ከገጠሙ በኋላ ልክ እንደ መጀመሪያው ሌላ ሁለተኛ ጥንዶች በቤታቸው አምጥተው ነበር። ነገር ግን እነዚህኞቹ ጥንዶች ነገሩ ስላላማራቸው እድል ቀንቷቸው ከቤቱ አመለጡ። እነዚህ ገዳዮች የሰው ነፍስ አጥፍተው ማንም አያገኘንም ብለው እርግጠኛ ነበሩ። ነገር ግን ከተማዋን ለቀው ሊወጡ ሲሉ አንድ የሞኝነት ስራ ሰሩ። ኤሪካ ሁተር ስለተባለ የሬስቶራንት ዕቃዎች የተለየ አባዜ ነበር። እናም ዝግ የሆነ የሁተርስ ሬስቶራንት መስተዋት ሰብረው ገብተው ሲሰርቁ የፖሊስ አለርም ይጮኻል። ፖሊሶቹም ሲመጡ ተራ ሌባ የያዙ መስሏቸው ነበረ። ነገር ግን ኤሪካ በፍርሃት ውስጥ ተውጣ ቦርሳይ ውስጥ መድኃኒት አለ ስጡኝ ብላ ፖሊሶቹን ስትጠይቅ ፖሊሶቹ ቦርሳዋን ሲከፍቱት የተተኮሰ ሽጉጥና የጠፉት የሁለቱ ማቾች የማርታና የጆሹዋ መታወቂያ ቦርሳዋ ውስጥ ተገኘ። ቀለበቱም በአንገቷ ላይ ነበር። በፖሊስ ጣቢያ ውስጥ ኤሪካ ማልቀስና መቅለስለስ ጀመረች። ባሌን የገደላቸው እኔ ፈርቼ ተደብቄ ነበረ በማለት ሁሉንም ወንጀል ቤንጃሚን ላይ ላከከችበት። ነገር ግን ፖሊሶች ያው ውሸቷን እንደሆነ አውቀዋል። ፍርድ ቤትም ሲቀርቡ አንዱ ላይ እርስ በርስ ጣት መቀሳሰር ጀመሩ። በመጨረሻም ፍርድ ቤቱ ዋናው የነገሩ ጠንሳሽ ናት ብሎ ዕድሜ ልክ እስራትና ጭማሪ የ20 ዓመት እስራት ፈረደባት። ቤንጃሚን ደግሞ የ38 ዓመት እስራት ተፈረደበት። ሁለቱም እስር ቤት ሆነው ተፋቱ። እንግዲህ ተመልካቾቼ የሰዎችን ጭካኔ ምን ያህል ጥግ እንደሆነ የሚያሳየው የሲፍሪስ ጥንዶች ታሪክ ይህን ይመስል ነበር። ፖሊሶቹ በዚያ ሌሊት ሬስቶራንት ሲሰብሩ ባይዟቸው ኖሮ እነዚህ ጥንዶች የብዙ ሰዎችን ሕይወት የመቅጠፍ እድላቸው ሰፊ ነበር። እናንተስ ስለዚህ ታሪክ ምን ታስባላችሁ? ሐሳባችሁን በኮሜንት አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው በእውነተኛና ወንጀል ነክ ወይንም አሰቃቂ በሆኑ ታሪኮች እንገናኛለን። ቻናሉን ሰብስክራይብ አድርጋችሁ ለፉ ማለት ነው። ሰላም ያገናኝ።